ሰላም እንዴት ናችሁ? ይህንን ቪዲዮ በጥንቃቄ እንድትከታተሉኝ እፈልጋለሁ። ምክንያቱም እኔ የሰራሁትን ስህተት እናንተም የምትሰሩት ከሆነ ሁላችሁም በጣም አደጋ ላይ ነው የምትወድቁት። ስለዚህ ይህንን ቪዲዮ ሙሉ በሙሉ እስከ መጨረሻው በደንብ መከታተላችሁ እንዳትረሱ። እኔ መንሱር ነኝ። ይህ ደግሞ የኔ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እንደዚህ ጠቃሚ ቁም ነገር ያላቸውን ነገሮች በተለያዩ ጊዜዎች እየሰራሁ ወደ እናንተ አደርሳለሁ። ከእናንተ የሚጠበቀው ይህንን ቻናል ላይክ፣ ሰብስክራይብ፣ እንዲሁም ሼር ማድረግ ለወዳጆቻችሁ ማድረስ እንዲሁም ደግሞ ቪዲዮዎቹን ጠቃሚ ሆነው ስታገኟቸው የቤል ምልክቱን ክሊክ በማድረግ ዩቲዩብ ኖቲፊኬሽን ወደ እናንተ እንዲያደርሳችሁና ሁልጊዜም ቪዲዮዎችን አፕሎድ ሳደርግ ለእናንተ እንዳያልፋችሁ እንድትጠቀሙበት ለማድረግ ሞክሩ። ወደ ቪዲዮ እንግባ። ዛሬ የመጣሁበት ዋና ምክንያት ትላንት ማርች 5 ጠዋት 1 ሰዓት ላይ በለቀኩላችሁ ስለ ቢትኖብ ቪዛ ካርድ አከፋፈት ወይም ደግሞ ኢንተርናሽናል ቪዛ ካርድ እንዴት ክሬት አድርገን በዛ ቪዛ ካርድ እንዴት ክፍያዎችን መፈጸም እንችላለን፣ እንዲሁም ደግሞ ያንን ቪዛ ካርድ ከዶላር አካውንታችን እንዴት በኢትዮጵያ ብር ገንዘብ ገዝተን እንዴት ሪቻርጅ ማድረግ እንችላለን የሚለውን ቪዲዮ አፕሎድ ያደረኩላችሁ ማርች 5 ጠዋት 1 ሰዓት ላይ ነበር። ነገር ግን እሱ ቪዲዮ ከተፖስተ ከሰዓታት በኋላ የሆነ ችግር ስለገጠመኝ እሱን ችግር ለእናንተ አንድ ባንድ ላስረዳችሁና የገጠመኝን ችግር ደግሞ እናንተ እንድትጠነቀቁት እናንተ ላይ አደጋው እንዳይደርስባችሁ ለማድረግ ነው የመጣሁት ማለት ነው። ስለዚህ ስለ ቢትኖብ ቪዛ ካርድ አከፋፈት የሰራሁትን ቪዲዮ ያላያችሁ ሰዎች ካላችሁ ሊንኩን ቶፕ ላይ እንዲሁም ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ላይ ገብታችሁ ማየት ትችላላችሁ። በጣም ጠቃሚና ፕራውድ የምሆኑበት ቪዲዮ ነው። እሱን ቪዲዮ መከታተላችሁ እንዳትረሱ ማለት ነው። ስለዚህ እዛ ቪዲዮ በሰራሁበት ሂደት ላይ እያንዳንዱን የቢትኖብ ካርድ አከፋፈት ከዜሮ እስከ መጨረሻው ድረስ ባሳየውበት ፕሮሲጀር ላይ አንድ ፓርት ላይ አንድ ሚስቴክ ሰርቻለሁ። እሱ ሚስቴክ እንደ አድቫንቴጅ በመጠቀም አካውንቴ ላይ $20 ለመሰረቅ ተገድጃለሁ ማለት ነው። ስለዚህ ምን እንደተፈጠረ ብሪፍሊ ልንገራችሁ። መጀመሪያ ላይ የቢትኖብ አካውንት ክሬት አደረኩኝ። ስለዚህ ይህንን አካውንት ከከፈትኩ በኋላ ኔክስት ስቴፕ ያደረኩት ምንድነው ባይናንስ ጋር በመሄድ በኢትዮጵያ ብር ዶላር መግዛት ነው። በኢትዮጵያ ብር ዶላር ከገዛው በኋላ ቀጣይ ያደረኩት ነገር ምንድነው ባይናንስ ጋር በመሄድ በኢትዮጵያ ብር ዶላር መግዛት ነው ማለት። ስለዚህ በኢትዮጵያ ብር ዶላር ገዝቼ ወደ ቢትኖብ አካውንቴ ሪቻርጅ አደረኩኝ። እሱን እንዴት ማድረግ እንደምትችሉ ማወቅ ለምትፈልጉ ሰዎች የባይናንስ አከፋፈትን እንዲሁም ደግሞ እዛ ላይ እንዴት ዶላር መግዛት እንችላለን የሚለውን ቪዲዮም ቶፕ ላይ እንዲሁም ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ጋር ገብታችሁ ማየት ትችላላችሁ። በጣም ቀላልና ክሊር የሆነ ቪዲዮ ነው ማለት። ስለዚህ ይህንን ካደረኩኝ በኋላ ባይናንስ ላይ ብር ገዝቼ ወደ ቢትኖብ ሪቻርጅ አደረኩኝ። ሪቻርጅ ካደረኩኝ በኋላ ቪዛ ካርድ ላይ ኦርደር አደረኩኝ። ቪዛ ካርድ ኦርደር አድርጌ ወደዛ ቪዛ ካርድ ገንዘብ ሪቻርጅ አድርጌ ለእናንተ ማሳየት ፈለግኩኝ። ስለዚህ ከቢትኖብ አካውንቴ ያለውን ገንዘብ ወደ ቢትኖብ ቪዛ ካርድ ሪቻርጅ አደረኩኝና ፔመንት ስፈጽም እንድታዩ ስለፈለግኩኝ ፔመንት ፈጸምኩ። ይህንን ቪዲዮ ለእናንተ ሰርቼ አፕሎድ ካደረኩኝ ከ10 ሰዓት በኋላ ማለትም ማርች 5 ከቀኑ 11 ሰዓት ወይ 10 ሰዓት አካባቢ ኢሜይሉ ላይ እንደምታዩት ቢትኖብ ኖቲፊኬሽን ላከልኝ። ያ ኖቲፊኬሽን እንደሚለው $20 ለቻት ጂፒቲ ሰብስክሪፕሽን ከፍለሃል የሚል ኖቲፊኬሽን ደረሰኝ። እኔ ደግሞ ቻት ጂፒቲ ለሰብስክሪፕሽን ተጠቅሜ አላቅም፣ ሰብስክራይብ አድርጌ አላቅም ቻት ጂፒቲ። ስለዚህ በጣም ኮንፊውዝ ስለነበርኩኝ የቢትኖብ ቲም አላቸው። እያንዳንዱ የቢትኖብ ትራንዛክሽን ላይ ብትገቡ ቢትኖብ ትራንዛክሽን ሂስትሪ ላይ እዛ ከታች ላይ ኮንታክት የሚል ነገር አለ። የተደረገው ትራንዛክሽን ክሊር ካልሆነላችሁ የቢትኖብ ከስተመር ሰፖርትን መጠየቅ ትችላላችሁ ማለት። ያ በጣም ኳሊቲያቸው እና በ4 ደቂቃ ውስጥ ማክሲመም ይመልሳሉ ማለት። ስለዚህ እዛው ትራንዛክሽን ላይ ገብቼ ይሄ ትራንዛክሽን ምክንያት ትራንዛክሽን ኖቲፊኬሽን አለው። ያ ኖቲፊኬሽን ስክሪን ላይ እንደምታዩትኝ በዚህ ቀን $20 ለቻት ጂፒቲ ሰብስክሪፕሽን ከፍለሃል ነው የሚለው። ሶ የተከፈለበት ሪዝን ተቀምጧል። ከዛ ውጭ ኢንፎርሜሽን አይቀመጥም ሂስትሪ ላይ። ስለዚህ እሱን ኢንፎርሜሽን ቼክ ማድረግ ስለነበረብኝ እዛው ትራንዛክሽኑ ላይ ከታች እነሱን ኮንታክት የምታደርጉበት ኦፕሽን አለ። እነሱን ኮንታክት አደረኩኝ። በ4 ደቂቃ ውስጥ ከስተመር ሰፖርታቸው ኮንታክት አደረገችኝና ኢሹን አስረዳዋት ማለት ነው። ስለዚህ ይህንን ኢሹ አስረዳት እሷ ኮምፕሌትሊ በእርግጠኝነት ፔመንቱን የከፈልከው ለቻት ጂፒቲ ነው፣ የተከፈለበት ብራውዘር እንደዚህ አይነት ብራውዘር ነው፣ ሎኬሽኑም እንደዚህ ሎኬሽን ነው ብላ ይህንን ኢንፎርሜሽን ሰጠችኝና በጣም ኮንፊውዝድ ነበርኩኝ። ሃው እንዴት ሊሆን ይችላል? ምክንያቱም እኔ ቪዛ ካርዴን እዛ ቪዲዮ ላይ ማየታችሁኝ ከሆነ እንዲሁም ደግሞ ስለ አሊኤክስፕረስ ሰራውበትን ቪዲዮ አይታችሁ ከሆነ እኔ ቪዛ እና ማስተር ካርዴን በጥንቃቄ እንደምጠቀም ነው ማለት። ኢቭን ኢፍ የአሊኤክስፕረስ ቪዲዮ የሰራውበት ላይ አይታችሁ ከሆነ የቪዛ ካርድ እና የማስተር ካርድ ኢንፎርሜሽን ሞልታችሁ ክሊክ ስታደርጉ ሴቭ ላድርገው የሚል የኩኪ ይመጣላችኋል ሂስትሪ ላይ ብራውዘር ላይ ሴቭ ላድርገው። እሱን ነገር ሁሉ እንዳታደርጉ ሪኮመንድ አደርጋለሁ። ምክንያቱም ብራውዘራችን ፊሽ ከተደረገ አካውንታችን የመበላት እድል ይኖረናል ማለት ነው። ስለዚህ በዚህ ደረጃ እየተጠነቀቁኝ ስለነበረ እኔ ይፈጠራል ብዬ አላሰብኩም። ሰብስክሪፕሽን ያልከፈልኩም ቻት ጂፒቲ ላይ እኔ አታች አድርጌ አላውቅም ቪዛ ካርድ ሃው እንዴት ሊፈጠር ቻለ ስላት ቅድም ያልኳችሁን የብራውዘሩን እና ሎኬሽኑን ነገረች። ሎኬሽኑ ኢትዮጵያ ውስጥ ነበር። በጣም አድናቂ ነኝ ይሄን ቪዲዮ ያየው ከሆነ። ስለዚህ ልጁ ያደረገውን ነገር ልንገራችሁ። ዋናው ቁም ነገሩ እሱ ጋር ያለው ያንን ቪዲዮ የሰራሁላችሁ ቪዲዮ ላይ ስክሪን ላይ እንደምታዩት አንድ ፓርት አለ፣ ስህተት የሰራሁበት ፓርት። እሱ ፓርት ምንድነው? የቪዛ ካርድ ኢንፎርሜሽንን ኮምፕሊትሊ ፊት ለፊት ካስቀመጥኩት በኋላ ነገር ግን እያንዳንዱን ኢንፎርሜሽን ጠቃሚ ያልኳቸውን ኢንፎርሜሽኖች ሲቪቪውን፣ ኤክስፓየር ዴቱን እንዲሁም ደግሞ የካርድ ነምበሩን ብለር አድርጌ ቪዛ ካርዱ ምን አይነት አላይመንት አለው የሚለው ለእናንተ ማሳየት ስለፈለኩኝ እሱን ፓርት ጃምፕ ማድረግ አልፈለኩም እና እነዛን ኢንፎርሜሽኖች ብለር ካደረኩኝ በኋላ ጀስት እንደዛ እንዳለ ሊቭ አድርጌው ነበር። ኢንፎርሜሽኖቹ በአይን ስታዩት ዳይሬክት ላይ አይታዩም። ሶ ብለር ያደረኩትም ለዛ ነበር። ነገር ግን ልጁ በጣም ስማርትሊ ሙቭ ያደረገው እንዴት ነው? አሁን ከቅርብ ጊዜ በኋላ የመጡ ኤአይዎች አሉ። እኔም ትላንት ሪሰርች ሳደርግ የደረስኩበት ያንን ፓርት ስክሪንሾት ካደረገ በኋላ ለኤአይ ጀነሬተር ሰብስክሪፕሽን ቤዝድ ኤአይዎች አሉ። ለነሱ ኤአይዎች ስትሰጧቸው ብለሩን ክሊር ያደርጉታል ማለት ነው። እዚህ ጋር ነው ሚስቴክ አለ። ስለዚህ የቢትኖብ ትልቁ ኳሊቲው ምንድነው? ቪዛ ካርዳችን እና ቢትኖብ አካውንታችን የተለያዩ ነገሮች ናቸው። ከቢትኖብ አካውንታችን ያለውን ገንዘብ
ወደ ቪዛ ካርዳችን ሪቻርጅ ስናደርገው ቪዛ ካርዳችን ላይ የምትኖረው ሪቻርጅ ያደረግናት ገንዘብ ብቻ ነች። ዳይሬክትሊ ከአካውንታችን ገንዘብ አክሰስ ማድረግ አይችልም። ስለዚህ አካውንቴ ላይ የነበረው ገንዘብ አልተነካም። ቪዛ ካርድ ላይ የነበረው ገንዘብ ሙሉ በሙሉ ግን ሙቭ ተደርጓል ማለት። ስለዚህ የቢትኖብ ቪዛ ካርድ ፕሪፔድ ስለነበረ ፕሪፔድ ያደረኳት ቀድሜ የከፈልኳት $20 እዛ ላይ ስለነበረች በዛች $20 ምንም ማድረግ አይችልም። ቪዛ ካርድ ላይ ያለን ገንዘብ ወደ ባንክ አካውንታችሁ ትራንስፈር ማድረግ አትችሉም። ይሄ ኦፕሽን የለም። ስለዚህ ቪዛ ካርድ ላይ ወይም ማስተር ካርድ ላይ ያለ ገንዘብ መሆን የሚችለው አንደኛ ወደ አካውንታችሁ ሪፈንድ መደረግ ይችላል። ወደ ቢትኖብ አካውንታችሁ ካንስል አድርጋችሁ ሪፈንድ ማድረግ ትችላላችሁ። ከቪዛ ካርዳችሁ ወደ ቢትኖብ አካውንታችሁ መመለስ ይችላል። ይሄ አንደኛው ኦፕሽን ነው። ሁለተኛው ኦፕሽን ግን ሊሆን የሚችለው ፐርቼዝ ማድረግ ነው ወይም ደግሞ መግዛት ነው። ከዛ ውጭ ምንም ማድረግ አትችሉም። ስለዚህ ልጁ ያደረገው ነገር ምንድነው? ያንን ገንዘብ ማውጣት ስለማይችል ቀጥታ ቻትጂፒቲ ጋር ገባና የቻትጂፒቲ የመንዝሊ ሰብስክሪፕሽን ይመስለኛል $20 ከፍሎ መንዝሊ ሰብስክሪፕሽን ፈጸመበት ማለት ነው። ስለዚህ በዚህ መንገድ ቪዛ ካርድ ላይ የነበረውን $20 ተበልቻለሁ። በተለይ ኮንቴንት ክሬተር ናችሁ ሰዎች አይ ቲንክ ወደኋላ ተመልሳችሁ ዩቲዩበሮቹን በሙሉ ብታያቸው በኔ መንገድ ነው እስከዛሬ የሚሰሩት በቢትኖብ ወይም ደግሞ የባይቢት ማስተር ካርዳቸውን ኢንፎርሜሽኑ ጀስት ብለር በማድረግ ነው የሚያሳዩት። አሁን እንደምታዩት ኤአይ ከቁጥጥራችን ውጭ ሆኗል። አሁን እኔ ይሄን ሳወራችሁ እንኳን ምን ኢንፎርሜሽን ሌላ እየሰጠብኝ እንዳለ ማወቅ አልችልም። ስለዚህ ይሄንን ኤአይ በመጠቀም እንደምታዩት የብለር የሆነን ኢሜጅ ክሊር በማድረግ የቪዛ ካርድ ኢንፎርሜሽንን ቴክ በማድረግ ፔመንት በመፈጸም ብዙ ገንዘብ አልነበረውም $20 ነው የነበረው። እሱን $20 መውሰድ ችሏለኝ። ነገር ግን እዚህ ጋር አሁንም እንደ ጥንቃቄ መልዕክት እንድትወስዱ የምፈልገው ነገር ቢትኖባችሁ ላይ ወይም ሌሎች ቪዛ ካርዶቻችሁና ማስተር ካርዶቻችሁ ላይ ስፔሻሊ ዳይሬክትሊ ከባንክ በማይነሱት ለምሳሌ የነ ፔዮኒር እና መሰል ነገሮች ቀጥታ ከባንክ ስለሚነሳ የነሱ በጣም በጥንቃቄ መያዝ አለባችሁ። እንደ ቢትኖብ እና መሰል ቶፕ አፕ የሚደረጉ የቪዛ ካርድ ታይፖችን ግን እናንተ ቴክ ኬር ማድረግ ያለባችሁ ነገር ምንድነው? አንደኛ አካውንታችሁ ላይ ብዙ ገንዘብ ማቆየት የለባችሁም። ይሄንን እዛ ቪዲዮ ላይም ተናግሬያለሁ። ምንድነው ማድረግ ያለባችሁ? የሆነ ክፍያ መፈጸም ስትፈልጉ ከባይናንሳችሁ ወደ ቢትኖባችሁ ሪቻርጅ ታደርጋላችሁ የምትፈልጉትን አማውንት ብቻ ማለት ነው። እሱን ሪቻርጅ ካደረጋችሁ በኋላ ከቢትኖባችሁ ወደ ካርዳችሁም የሚያስፈልጋችሁን አማውንት ብቻ ሪቻርጅ በማድረግ አሱናስ ፔመንቱ እንደፈጸማችሁ አካውንታችሁ ኒል ነው መሆን ያለበት። በዛ መንገድ ኮንትሮል ብታደርጉት ሪኮመንድ አደርጋችኋለሁ። ምክንያቱም እንደዚህ አይነት ነገሮች እኔ አሁን ይሄኛው አንድ መንገድ ነው። ከዚህ መንገድ ደግሞ የወጡ የተለያዩ መንገዶች ሊኖሩ ይችላሉ። ስለዚህ በዚህ መንገድ ብለር የሆነ ኢሜጅን ኤአይ ላይ አንብለር አድርጎ ኢንፎርሜሽን መውሰድ እንደሚቻል የምታውቁ ሰዎች ኮሜንት ላይ እናቅ ነበር በሉኝ። እኔ ለመጀመሪያ ጊዜ ሀፕን እያደረገብኝ ነው። ኮንቴንት ክሬተርነትን በጣም የምወደው ነገር አንዱ ነገር ምንድነው? በየጊዜው የሚገጥሟችሁ ቻሌንጆች እናንተ እንድትማሩ ሰፖርት ያደርጓችኋል። ለዚህም ነው ከዚህ በፊት ባለው ቪዲዮ ላይ ዲስክሪፕሽን ላይ ሊንኩን አስቀምጣችኋለሁ ለምን ኮንቴንት ክሬተር መሆን እንዳለባችሁ የነገርኳችሁ። አንደኛ ራሳችንን ማሳደግ ስለሆነ ነው። ስለዚህ ኮንቴንት ክሬተር አሁንም መሆን አለባችሁ። እኔ ዛሬ ፉል ሆኜ ተገኝቻለሁ። ኮሜንት ላይ ዛሬ ፉል ብሎ መሳደብ ይቻላል፣ ተስማምቼበታለሁ። የዛሬው ቪዲዮ በጣም እንደጠቀማችሁ ተስፋ አድርጋለሁ። በድጋሚ ለማስታወስ እኔ መንሱር ነኝ። ይህ ደግሞ የኔ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ጠቃሚ ቁም ነገር ያላቸውን ነገሮች ወደ እናንተ አደርሳለሁ። ከእናንተ የሚጠበቀው ይህንን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር ማድረግ ነው። ምክንያቱም እንደዚህ አይነት ኢንፎርሜሽኖች ሼር ካልተደረጉ ነገም ከኔ ውጭ ያለ ሰው ሊጠቃ ስለሚችል ሜክ ሹር ይህንን ቪዲዮ ለብዙ ሰዎች ሼር ማድረጋችሁን፣ ስቶሪ ማድረጋችሁን፣ ሪፖስት ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።